ዶናልድ ትራምፕ እንዳይደከሙለት በቆራጥነት የታገሉለት እንዲጸድቅላቸው ሲሟገቱለት የነበረው የስደተኞች ሕግ በሲያትሉ ፍርድ ቤት ዳኛ ውድቅ ተደረገባቸው። ግና ፕሬዝዳንቱ በዚያ አላበቁም። እንቅልፍ አጥተውና ለፍተውና ተክተው ከባለስልጣኖቻቸው ጋር ተማከሩና የስደተኞች ሕጉን ማሻሻያ ያደረጉበት። ማንኛውም በአሜሪካ የሚኖር ሕገወጥ ስደተኛ ወደ መጣበት ተመላሽ እንዲሆን። በተጨማሪም የዩኤስ ቪዛ ባለቤት የሆኑ ሆኖም ግን ቪዛ ለማግኘት የሄዱበት መንገድ ቪዛ ከማግኘታቸው በፊት የነበረው የቀድሞ ሁኔታቸው ህገወጥ ከሆነ ወደ ትውልድ ሀገራቸው የሚያስመልሳቸው ይሆናል። ሆኖም ግን አሶሲኤትድ ፕሬስ ዶክመንቶችን በመበርበርና በማጣራት ያወጣው መረጃ ለሀያለው ሀገር አሜሪካ ፕሬዝዳንት ተንጋለው ቢተፉ ተመልሶ ባፉ ነው የሚሆንባቸው። አዎ የትራምፕ ባለቤት ማሌኒያ ትራምፕ ለሞዴሊንግ ስራ ወደ ሀያለው ሀገር የዘለቁበት ህጉን ባልተከተለ መንገድ ቱሪስት ወይንም ጎብኚ በሚል ቪዛ ነበር ይላል የአሶሲኤትድ ፕሬስ ዘገባ። በዚህ ላይ የዶናልድ ትራምፕ ባለቤት እንዲሁም ቀዳማዊ እመቤት ማሌኒያ ህጋዊ የስራ ፍቃድ ከማግኘታቸው በፊት $20,000 በላይ ወደ ካዝናቸው አስገብተዋል ይላል መረጃው። በ2001 ግሪን ካርድ እንዲሰጣቸው ሲያመለክቱ እንዲሁም በ2006 የአሜሪካ ዜግነት ሲጎናጸፉ ያለፈ ታሪካቸው ላይ ምንም አይነት ጥናት ወይንም ምርመራ አልተከናወነም። በአዲሱ የአሜሪካ ህግ ደግሞ አሁን ህጋዊ ዜግነት ያላቸው ነገር ግን ከዚህ በፊት የቪዛ ማግኛ ዘዴ ላይ የተለያዩ ማጭበርበሮችን የፈጸሙ ግለሰቦች ተጣርተው ተመላሽ የሚሆኑበት ሁኔታም አለ። ማሌኒያ ትራምፕ ደግሞ ህጋዊ ዜግነት ከማግኘታቸው በፊት ያለው ሁኔታ በጠቅላላ ከአዲሱ የኢሚግሬሽን ህግ ተጠቂ የሚያደርጋቸው ነው የሚሆነው። የዶናልድ ትራምፕ አዲስ ትዕዛዝ እንደሚያመለክተው ደግሞ ማንኛውም አሜሪካ ውስጥ ያለ ስደተኛ ቴክኒካሊ ህጉን የጣሰ ተመላሽ እንዲሆን ይላል። ይህም ማለት በቀላል ቋንቋ ስደተኞች የአሜሪካ ህግ ጥሰው የነበሩ እንደማለት ነው። ከነዚህ ውስጥ ደግሞ አንዷ የራሳቸው ባለቤት ማሌኒያ ትራምፕ ናቸው። ታዲያ ዶናልድ ትራምፕ ይህን ያውቁ ኖሯል ወይንስ? ዘገባው የኢንዲፔንደንት ነው።